ኢን ላይፍ ነው ኢንላንድ አይደለም። አንተ ውስጥህን ነው የሚያሳርፈው። ከአዲስ አበባ የሆነ ቦታ ወስዶ አይደለም የሚያሳርፈው፣ አንተ ነህ የምታርፈው። የተጠበቀ ረፍት አለ፣ የተጠበቀ ረፍት አለ። ወደፊት በጣም የተጠበቀ ረፍት አለ። ተጠብቆ የሚጠብቀን ረፍት አለ። እግዚአብሔር ሞት መጣ ቢባል አንልም። ሰው ሲለየን በጣም ስለምናዝና ለቅሳለን እንጂ ተስፋ እንደሌላቸው ሰዎች አይደለንም። አሳርፎናል። ሸክም የከበደባችሁ የሞት ፍርሃት፣ የገሃነም ፍርድ፣ የመጨረሻው ነገር ምን ይሆን ስጋት ኑ አለ ኢየሱስ። አንተ ላይ ለመፍረድ ዙፋን ላይ የተቀመጠ አምላክ አይደለም ቢታይ የሚገባው። አንድ ልጁን ከፍሎ የገዛ ደሙን በላይ ላይ ያፈሰሰ አንተ ላልጥል ላልተው የኔ አርግ ያለው ያለ አባት ፊት ነው የምትቀርበው። ፊት ለፊታችን የተዘጋጀልን የማያቋርጥ ምንም ነገር የማይበጠብጠው እረፍት ከፊት ነው። ምንም ነገር ዕብራውያን ምዕራፍ 4 ከቁጥር 1 እስከ 5 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የጌታ ቃል እንደዚህ ይላል። እንግዲህ ወደ እረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከናንተ ማንም ለዚያ ሳይበቃ እንዳይቀር እንጠንቀቅ። ለነዚያ እንደተሰበከ ለኛ ደግሞ የምስራቹ ቃል ተሰብኮልናልና፣ ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋሃዱት አልጠቀማቸውም። እኛ ያመንነው ግን ወደዚያ እረፍት እንገባለን። እግዚአብሔርም ስለዚህ በቁጣዬ እንዲህ ብዬ ማልሁ፣ ወደ እረፍቴ ከቶ አይገቡም ብለዋል። ይሁን እንጂ ዓለም ከተፈጠረ ጀምሮ የእርሱ ሥራ ተከናውኗል። ስለ ሰባተኛውም ቀን በአንድ ስፍራ በሰባተኛው ቀን እግዚአብሔር ከሥራው ሁሉ አረፈ ብሏልና፣ ቀደም ባለው ክፍል ደግሞ ወደ እረፍቴ ከቶ አይገቡም ይላል። የተጠበቀ እረፍት አለ፣ የተጠበቀ እረፍት አለ። ወደፊት በጣም የተጠበቀ እረፍት አለ። ተጠብቆ የሚጠብቀን እረፍት አለ። እግዚአብሔር ለኛ ብሎ የጠበቀው እረፍት አለ። አሁን እንግዲህ ማንም ከናንተ መካከል አይደለም የሚለው ሳይበቃ እንዳይቀር ይጠንቀቅ እና የመጉደል ቻንስ አለ ማለት ነው ከእረፍቱ። ለምን ሲል ለእረፍት የተሰጠው ተስፋ አሁንም እንደተጠበቀ ነው ያለው። አሳርፏችኋል እግዚአብሔር። ኦልሬዲ ወደ ጌታ ስንመጣ በክርስቶስ ኢየሱስ ስንሆን ይሄ እረፍት ጀምሮናል። ኦልሬዲ ወደ ጌታ ስንመጣ የነበረ ሲቃይ፣ የነበረ ጫና፣ የነበረው የአውሬው ሥራ፣ የነበረው ጨካኝ የሆነው አገዛዝ ከላያችን ላይ ተሰብሯል። አርፈናል። አስጨናቂያችን ተመቷል። የሞት ቀንበር ተሰብሯል። አሁን ከሞት ጋር ድርድር የለኝም። እኔ ሞት መጣ ቢባል አንልም። ሰው ሲለየን በጣም ስለምናዝና ለቅሳለን እንጂ ተስፋ እንደሌላቸው ሰዎች አይደለንም። እና ኦልሬዲ ተሰብሯል። ስጋት የለብንም፣ ፍርሃት የለብንም። ወደ ተሻለ ክብር መውጫ ሆኗል ሞት። ይህንን ያደረገው ወደ ኢየሱስ መምጣታችን አሳርፎናል። ሸክም የከበደባችሁ የሞት ፍርሃት፣ የገሃነም ፍርድ፣ የመጨረሻው ነገር ምን ይሆን ስጋት ኑ አለ ኢየሱስ። የኛ አይነቱ አቤት ብሎ መጣ። እናንተ ሸክም የከበደባችሁ ሲባል አንዳንዶች ሸክም ለማቃለል ወደ ተለያየ ቦታ ሄዱ። የኛ አይነቱ በስብከት ሞኝነት የሚያምነው መጣ። ኢየሱስን በመጠጋ ተርፈናል። ሕይወታችንን ድቅቅ ያደረገው ነገር ከላያችን ላይ ተነቅሏል። እንደ ልጅ ነው እየቦረቀን መኖር ያለብን። እንደ ልጅ አባቱ ጋር ሲመጣ የሚሆነውን ነው መሆን ያለባችሁ። እስቲ አሜን በሏ። አንተ ላይ ለመፍረድ ዙፋን ላይ የተቀመጠ አምላክ አይደለም ቢታይ የሚገባው። አንድ ልጁን ከፍሎ የገዛ ደሙን በላይ ላይ ያፈሰሰ አንተ ላልጥል ላልተው የኔ አርግ ያለው ያለ አባት ፊት ነው የምትቀርበው። ወዴት? ወደ እኔ። ኢየሱስ ወደ ራሱ ነው የጠራን። አቤት ነው ላሳርፍ። ምንም ነገር ላይኖር ይችላል። መሬት ላይ ሰው አለኝ የሚለው ላይኖር ይችላል። ጌታ ግን አንተ ውስጥ አለ። መንፈስ ቅዱስ ግን ይከባሃል። ይሄ ነው ረፍት። የሳልቬሽን ሬስት ይሄ ነው። በመዳን አግኝተነዋል። ሰማይና ምድር ቢሸጡ አንተ ያገኘውን ነገር ማንም ሊገዛልህ አይችልም። እግዚአብሔር ልጁን በልጁ ደም ነው የሰጠኝ። የተጠበቀ ተስፋ ለእረፍታ የተጠበቀ የተረጋገጠ ተስፋ የተረጋገጠ ነው። ኢትስ ኤ ፕሮሰስ ሳንቲፊኬሽን፣ ቅድስና፣ ከእግዚአብሔር ጋር ያለን ህብረት፣ እንደ እግዚአብሔር ቃል መመላለስ፣ በእግዚአብሔር ቃል መሞላት፣ በእግዚአብሔር ቃል መታደስ፣ አሮጌውን ሰዋችንን በእግዚአብሔር ቃል እየገደልን አዲሱን ሰው ማድረግ እረፍት ነው። እሱ የሚያሰቃይ በሰውነት ውስጥ የተቀመጠ ነገር ካለ በእግዚአብሔር ቃል ትገድለዋለህ። በሱ በኩል ተርፋለህ። እረፍትን ኤክስፒሪየንስ እያደረከው ትኖራለህ። ከእግዚአብሔር ጋር ሰላም ትሆናለህ። የጸደቀው ሰው ግን የየዕለት ደግሞ ኑሮ አለው። ቅድስና
ቅድስናን ከሰላም አንፃር ካያችሁት ከእግዚአብሔር ጋር ሰላም መሆንና የእግዚአብሔር ሰላም ሁለት ነው አይደል? የእግዚአብሔር ሰላም ስጦታ ነው። ከእግዚአብሔር ጋር ሰላም መሆን ግንኙነት ነው። ፒስ ኦፍ ጋድ እና ፒስ ዊዝ ጋድ። አሁን ስጦታ የእግዚአብሔር ሰላም ስጦታ ነው። ከእግዚአብሔር ጋር ሰላም መሆንስ የየዕለት ኑሮ ሆኖ ህይወትስ ይበረዝ በሆነ ነገር ትበጠበጣለህ። ጤነኛ ከሆንክ ማለት ነው። ውስጥ ይረበሻል፣ ሰላምን ይከለክልሃል። በቃ ተንበርክከህ ትጮኻለህ። እግዚአብሔር ሆይ ማረኝ ትላለህ፣ ይቅር በለኝ ትላለህ፣ ይስተካከላል። ኢትስ ኤ ፕሮሰስ። ሁሌ እንደዚህ አይነት ነገሮች ይከሰታሉ። ተዛስ እናስተካክላለን። በክርስቶስ ደም በእግዚአብሔር ቃል እውነት እየጨከንን እየወሰንን በመኖር ኢትስ ኤ ሳንቲፊኬሽን። ትንሽ ኃጢአት ህይወታችሁ ላይ ሲገባ በጥበጥ ነው የሚለው ረፍታችሁ። እረፍት ነው የምታጡት። እኔ አንዳንዴ ምን አስባለሁ፣ አሁን እኛ የሆነች ነገር አይምሯችን ላይ ስትመጣ የሆነ ነገር ስናደርግ እንዲህ የምንበጠበጠው እላለሁ። አሁን ጌታ ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት ተሸክሞ ቆመ የሚል ቃል አለ። እኔ የሰራሁት አንድ ኃጢአት ነፍሴን ሊያወጣው ይደርሳል። የዓለምን ሁሉ ኃጢአት መሸከም ምን ማለት ነው? ይቆማሉ። የዓለምን ሁሉ ኃጢአት ተሸክሞ ሰው እንዴት ኤግዚስት ያደርጋል? መቆሙ የሰው ልጆችን ኃጢአት በሙሉ ተሸክሞ መስቀል ላይ ቀረበ። ለዛውም እኮ እኛ ከዓለምን የተጠራ ነው። እሱ እኮ ኃጢአት አያቅም። አትሊስት እኛ ዓለም እያለን ኃጢአት እናውቃለን። አሁን እዚህ ስንመጣ መንፈሳችን ስለተቀደሰ እኮ ነው የምንበጠበጠው። ጌታ ኢየሱስ እኮ ለዘላለም ኃጢአት አያቅም። ኃጢአት የማያውቀው እሱ ነው እንግዲህ ተሸክሞ የዓለምን ሁሉ ኃጢአት ስብስብ አድርጎ ኃጢአት የማያውቀውን እርሱን ስለኛ ኃጢአት አረገው ነው የሚለው ገላትያ 3 ላይ። ምን ማለት ነው? እኛ የሆነች ነገር ሚስ ስናደርግ እግዚአብሔር ሊገለኝ ነው እንላለን። ኢየሱስ ያን ሁሉ ሲሸከም ምን አይነት ቁጣ ነው የፈሰሰው ላይ ነው። የእግዚአብሔር የጽድቅ ፍርድ በምን አይነት ጉልርጊት ብቻ አይደለም የሚወሰደው፣ እንደ ፐርሰን እኮ ነው የሚወሰደው። ኃጢአት የማያውቀው ስለኛ ኃጢአት አረገው የሚለው እኮ ከድርጊት ጋር የተያዘ ብቻ አይደለም። ጳውሎስ የሚያቀርበው ፐርሶኒፋይ ኃጢአት ድርጊት ነው። ጳውሎስ ፐርሶኒፊኬሽን እንዲህ ሰብእና ያለው ነገር ያደርገዋል። ኢየሱስ እንዲህ ገንጠል አድርገው ከላይ ያክል እና ወሰደው። እኔን ለማሳረፍ ያቅበዘበዘኝ አንቆኝ እያስጨነቀ ወደ ሞት የሚወስደኝን ገነጠለ። በንጽህና ኑር፣ ከኔ ጋር ሰላም ትሆናለህ። የወደፊቱ የተጠበቀልን ተስፋ የተባለው የተጠበቀ የተባለው መክበራችን መክበር ነው። በዚህ ውስጥ አንዱ የተቀመጠው መክበር ነው። ክብር ለእግዚአብሔር ይሁን። እንከብራለን። ከፊት ለፊታችን የተዘጋጀልን የማያቋርጥ ምንም ነገር የማይበጠብጠው እረፍት ከፊት አለ። ምንም ነገር ሞት ኢንተራፕት አያደርገውም። ታውቃለህ? ዘላለም ኦልሬዲ ለዳኑ ሰዎች ቦርናጌን ሊሆኑ ቸርች ላሉ ሰዎች ነው ይሄ ደብዳቤ። ቦርናጌን ናቸው። ባይዘው ከዓለም ወደ ቸርች እንዲመጡ እየተጠሩ አይደለም። ቤተ ክርስቲያን ናቸው። ቸርች ውስጥ ናቸው ያሉት። እረፍት ኦልሬዲ ኤክስፔሪየንስ እያደረጉ ነው። የከበዳቸውን ሸክም ኢየሱስ ላይ ጥለው በጌታ በሚሆነው ሰላም ውስጥ ገብተው አብረው እየኖሩ ነው ከጌታ ጋር። ለነዚህ ሰዎች ነው ወደፊት የተጠበቀ በተስፋ የተጠበቀ እረፍት አላችሁ ከክርስቶስ ጋር መክበር። ሮሜ 8:28 እና 29 እግዚአብሔርን ለሚወዱትና ከዛስ እንደ ሐሳቡ ለተጠሩት ለሚወዱት የሰዎቹ ነው። እንደ ሐሳቡ መጠራት የእግዚአብሔር ነው አይደል? የእግዚአብሔር ምርጫና የሰዎቹ ፈቃድ ማለት ነው። ጠሩት ይልና ነገር ሁሉ ተያይዞ እኔ ይሄ አዲስ መደበኛ ትርጉም በጣም ቆንጆ አድርጎ ነው ይኸውላችሁ ለበጎ እንዲሰራ እንደሚያደርግላቸው እናውቃለን። የሚያቀርበው ጳውሎስ በምንድነው? ልክ እንደ ኢንስትሩመንት ይሄ ተያይዞ የሚፈስ እንደ ክላሲካል ሙዚቃ የታቀደውን በሙሉ እግዚአብሔር ያስገባውና ለበጎ እንዲሰራላቸው ያደርጋል። ነገሩ ለበጎ አይደለም። እግዚአብሔር ለበጎ እንዲሰራ አሁን ለክፋት ሲላክ እግዚአብሔር ኮንቨርት ያደርገዋል። ለመልካም ይላል። ሰይጣን ወይኔ ይላል እንዳሰለተ። ከዛ ምንድነው የሚለው? 29 አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ይኸውም ከብዙ ወንድሞች መካከል እርሱ እነሱም ባይዘዌ የለየላቸው መንፈስ ቅዱስ ነክቷቸው መንፈስ ቅዱስ እስኪወርድባቸው ድረስ ባለፈው ተናግሬያለሁ። መክበር ግሎሪፊኬሽን እና ይሄ በተስፋ የተጠበቀ እረፍት ደግሞ እረፍቱ ባይዘው እግዚአብሔር ዝም ብሎ እረፍት አይደለም። ወደ እረፍቴ ነው ያለው። የእግዚአብሔር እረፍት ነው። እግዚአብሔር ወደ እኔ እረፍት ኑ አለ። እኔ አርፍ ያለው አላው ኑ እንረፍ። እስቲ አሜን በሉ። 7 ቀን ሰራውና 6 ቀን ሰራው፣ በሰባተኛው ቀን እግዚአብሔር አረፈ አለ። ኑ ወደ እረፍቴ። ኢን ላይፍ ነው፣ ኢንላንድ አይደለም። አንተ ውስጥህን ነው የሚያሳርፈው። ከአዲስ አበባ የሆነ ቦታ ወስዶ አይደለም የሚያሳርፍ፣ አንተ ነው የምታርፈው። ጂኦግራፊካሊ ሎኬሽን ቀይረ የሆነ ሀገር ገብታ አታርፍም። ይብስባል።
መልሱ ነው የምትል። ሰው ካላረፈ ነው ሀገር የሚበጠበጠው። ሰው ካረፈ ምንም አይሆንም፣ መሬቱ ራሱ ያርፋል። ስለዚህ የኒው ቴስተመንቱ ሬስት የሆነ ቦታ ወስዶ አይደለም የሚያስቀምጥ፣ አንተ ውስጥ ነው። የላንድ አይደለም፣ የፐርሰን ነው፣ የህይወት ነው። ውስጥ ያርፋል። ጸጥ ትላል፣ ቅስቅስ ስትል። የኛ ረፍት አይደለም፣ ረፍቱ እግዚአብሔር ነው። የጠራን ወደ ራሱ ረፍት ነው። እኔ አርፍ ያለው አለ እግዚአብሔር። አዎ ጨርሼ፣ አዎ ኑ በልጄ በክርስቶስ ኢየሱስ በኩል ኑ፣ እሱ ጨርሶላችኋል፣ ኑ ረፉ። ይሄ በተስፋ ተጠብቋል አለና፣ አዎ ከእናንተ መካከላው ማንም ከዚህ እንዳይጎድላው ተጠንቀቁ ባካችሁ። አሁን ትእዛዝ አይደለም፣ ባይዘወይ ርኅራሄ ያለበት ልመና ነው። አሁን የደብዳቤው ጸሐፊ የጻፈበትን መንገድ ካያችሁት ርኅራሄ አለው። እንደው እባክህ እንዳትቀር ነው የሚባባሉት። እንደው እባካችሁ ይለምናል። ተቃለ ቆሞ ሰውየው። አሁን ሰውየው እኮ ደብዳቤ ጽፏል። ሰውየውን ግን ያዩታል። አሁን የጻፈው ሲነበብ ሰውየው ይታያል። ርኅራሄ አለው። የሚጠቀማቸው የግሪክ ቃላቶች ላይ ይራራል። ምን አይነት መሰለ ርኅራሄው? ሰዎቹን ሰማይ ለማግኘት ጉጉት አለው። እና እንደው ከናንተ መሃል አንዳንዶቻችሁ ትገባላችሁ አይደለም የሚለው፣ ማንም እንዳይቀር። እና የዕብራውያን መጽሐፍ ምን ይላል? በኋላ እንገናኝ ይላቸው። የት? ሰማይ የተጠበቀ ቦታ እና እዛ ሰፈር እዛ እንዳገኝ እዛ እንትኑ ጋር የት? ዙፋኑ አካባቢ እዛ ፊት ለፊት ላይ አው ተደፍተስ ዘምር። እና ይሄ የተጠበቀ ነው እና የተረጋገጠ ነው። ባይኖርስ የሚባል አይደለም። አንተ ለመሄድ እርግጠኛ ሁን እንጂ አለ፣ ኦሬዲ ተዘጋጅቷል። አንድ የሆነ የሚጠቀመው የግሪክ ቃል አለ ካታፓውሲስ የሚል እርግጠኛ ነህ ነው የሚለው ሰውየው። እርግጠኛ ነህ እና ያንተ መሄድ ነው የሚያሳስበኝ። ነገሩ እርግጥ ነው። አንተ ብቻ ሬዲ ሁን ለእንትኑ። ምንም እንደሱ ጥያቄ ውስጥ የሚገባ አይደለም። የነገሩ መኖር በእግዚአብሔር ታማኝነት ላይ ተመሰረተ ነው። ከኔ ጋር የተያያዘ አይደለም። እርስቱ አለ የለም፣ እረፍቱ አለ፣ እረፍቱማ አለ። ካንተ ጋር አያያዝም፣ ኦሬዲ አለ። እስቲ አሜን በሉ። አንተ ግባ ነው። እንዳቀሩ ምን ማለት መሰለ? እንዳቀሩ ማለት አሁን ኦሬዲ አፖይንትመንት ይዘ ሌላ እንዳደርብ ነው። አሁን ኢየሱስ መጥቶ ቀጠሮ ነበረ ኑ እንሂድ ይላል። የታ እዛ አገር እዛ እኮ ቀጠሮ አለ ነው። ራት እኮ አለ፣ ራት ጋብዤ የለ እንዲያው ሰዓቱ ደርሷል፣ በሉ ኑ እንሂድ። ባይዘው ብድግ ብላ አይደለም የምትሄደው፣ እሱ ነው መጥቶ እንሂድ የሚል። እና እሱ የቀጠረው የራሱ ሰዓት አለ። ልጁ ራሱ አያውቅም፣ አባት ነው የወሰነው። እና አባት ራሱ ልጁን በላውን ሰዓቱ ደርሷል፣ አባት አዘጋጅቶ አሰናድቶ ምን ብሎ ሲጨርስ ሂድ ጥራልኝ ይለዋል። ጥራልኝ ይለዋል። ጥራልኝ የሚለው ኦሬዲ መጀመሪያ በደም ጽፎ ልኳል። አሁንስ በደም ጽፈ የላክላቸውን እነሱን የተቀበሉትን ብቻ፣ ይሄ ዝም ብሎ መሬት ላይ ያለውን በሙሉ እኮ አይደለም፣ የተቀበሉትን ብቻ ኑ በልልኝ ሲል ቅድም የጥሪ ካርድ የላኩላችሁ ይላል። የዛሬ 2000 ዓመት እኮ ለሱ ቅድም ነው። እሱ የዘላለም አምላክ ነው እና ቅድም በደም ልክ የነበረ እኔው ራሴ ተልክ ያለው ድጋሚ። ታዲያ ኑ እንሂድ ወደ ቤት ራት ግብዣው ጋር። ሰዓቱ ደረሰ ምናምን ብላ ለባብሰ ተጠብቋል። ዝንጥ ብለ ጥንቅቅ ብለ ሳንቲፊኬሽን ነው ታውቃለህ። ጀስቲፊኬሽን ኦሬዲ በደም ተሰጥቷል። ሳንቲፊኬሽን ላይ ነው ያለው። ተዘጋጅታል። ጥሪ ያለብኝ ብለ ድምቅ ብለ ንጹህ ነገር ለብሰ ተዘጋጅተ ተስተካከለ ምናምን ተጠብቀዋል። ከዛስ እንሂድ ግሎሪፊኬሽን። ከእናንተ መካከል አንድ ሰው እንዳይቀር፣ አንድ ሰው ይሄ ጉባኤ እንደዚህ ጠቅጠቅ ብሎ ሞል አንድ ሰው እንዳይቀር። ጸድቀናል፣ እንደሚገባ እንኖራለን። ለምንኖረው ህይወት ደግሞ ከፊታችን የተዘጋጀ ክብር አለ። ክብር ለኢየሱስ ለጌታችን ይሁንለት።